ትራውማ ወይንም የስሜት ጠባሳ የስሜት ቁስላችን በቤተሰባችን ላይ የሚል ርዕስ ነው የደረሰኝ። ባለፈው ሳምንት ሳዊትዬ ባለሙያዋም እንግዲህ ከዚህ ጋር የተያያዘ በትምህርቷም ስለሆነች ነገሩን በደንብ አድርጋ ፈርፈር መንገድ ጠርጋልኛለች እና እግዚአብሔር ይመስገን ጥቂት ነገር አይተን በዚህ ላይ ወደ ዛሬ እንግዲህ ወደ ሪፍሌክሽናችን እና ወደ ጸሎታችን እንሄዳለን ማለት ነው። በጣም ስትናገርና ለዛሬም ከያስኩት ነገር አንደኛው በጣም ያለችው የስሜት ቁስሎቻችን በእኛ ማለት እንትን ተደርገዋል like we're pretending እያለች ነበረ በቃ እና we're pretending ዲል እያደረግናቸው በትክክል እንዳልሆነ በጣም ስትነግረን ነበረ። በጣም እየተድበሰበሰ የሚያልፍ ነገር መሆኑን እየነገረችን ነበር እና አሁን ይሄ የስሜት ቁስል የሚለውን ነገር አብራርታልናለች። አሁን ይሄ የስሜት ቁስል ደግሞ በቤተሰብ በልጆች በጀነሬሽን ላይ የሚያመጣውን ነገር ነው ዛሬ የምናየው። ግን ከሷ ሪቫይዝ አድርጌ ጀምራለሁኝ እና በጣም ወሳኝ ስለሆነ ምክንያቱም እየተድበሰበሰ ፕሬቴንድ እየተደረገ በትክክል አድሬስ ሳይደረግ የመጣ ነገር ስለሆነ ነው። አሁን ቤተሰባችን ላይ ሪፍሌክት የምናደርገው ነገር ሁሉ ከዛ የመጣ ነገር ማለት ነው እና በጣም የገረመኝ እና በጣም ተች ያደረገኝ ባለፈው ሳምንት ስትናገር በቃ በጩኸት ነው የምናልፈው አለች። ሁሉን ነገር በቃ መዝሙራችን ጩኸት ነው፣ አምልኳችን ጩኸት ነው፣ ጸሎታችን ጩኸት ነው እና እግዚአብሔርን ለመስማት እንኳን እርስ በርሳችን ለመሰማማት እንኳን ራሳችንን ለመስማት እንኳን ትንፋሽ የሌለው ሶሳይቲ አለች እና ይሄ ነገር ደግሞ በጣም 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 እኔም ራሴ እና አንድ የማማከር ኮርስ እየወሰድኩ ነበር እና እሱ ላይ ሰውየው የነገረን ፕሊስ ወገኖቼ በቃ በዚህ ዘመን የጠፋ ትልቁ ነገር ቢኖር አለ መስማት ነው እና እባካችሁን አለና የዛን ቀን አንድ ፔጅ ሙሉ አለን ቀይ እስክሪብቶ አውጡና ሊስን የሚለውን ነገር ጻፉ አለን። በቃ እኔ የእግዚአብሔር መንፈስ ነው የሚነግረኝ አለና ግድግዳችሁ ላይ ራሱ ስትችሉ ለጥፉት አለን። መኝታ በቃ ገና ስትሉ መስማት እንዳለባችሁ በቃ ጸጥ ማለት እንዳለባችሁ እግዚአብሔርን መስማት እንዳለባችሁ በቃ ሰው በዚህ ዘመን በቃ ተናጋሪ ነው አለና ራሳችሁን እስኪ ፈትሹት ብሎ በእውነት ነው የምላችሁ። እስኪ ቆይ ራሴን ልፈትሸው ምን ያህል አዳምጣለሁ እና የምገኝበትን ራሱ አትሞስፌሮች ቼክ ማድረግ ጀመርኩኝ። ሶሻል ሚዲያውን ማለት አትኩሮት ሰጥቼ ማለት ነው ስላለን ሰውየው በእውነት ነው የምላችሁ ወገኖች ከትውልዱ ላይ መስማት የሚባል ነገር ተወስቷል። በቃ አንሰማም። በቃ ሁላችንም እኩል ተናጋሪዎች ነን ወገኖች። ባል ሚስቱን አይሰማም፣ ሚስት ባሏን አትሰማም፣ ልጆች ወላጆቻቸውን አይሰሙም፣ ተመሪ መሪን አይሰማም፣ የቤተክርስቲያን ምዕመናን ፓስተሮችን አይሰሙም፣ ፓስተሮች ምዕመኑን የማዳመጫ ጊዜ የላቸውም፣ የሀገር ተመሪዎች ህዝቦች መሪን አይሰሙም፣ መሪዎች ህዝብን አይሰሙም። አስተውላችኋል? በእውነት ነው ብላችሁና በሚገኝበት ቦታ ሁሉ ለምሳሌ አንድ ሰው ሲያወራ እየተከታተልኩት እኮ ፐርፐዝሊ ሰርች ያደረኩት ሪሰርች የሰራሁበትን በትንሹ ነው መነግራችሁ። ፐርፐዝሊ ሰው እንዲሰማ ይፈልጋል። አትሰሙኝም እኮ ይላል እሱ ሲያወራ። ከዛ ልክ እሱ ጨርሶ ሌላ ሰው ሲያወራ ግን ራሱ አይሰማም። ዋው ሶ በቃ ይሄንን ስትናገር አወዝ ላይ በቃ እየሰማሁኝ ሪከርዱንም ገብቼ እየሰማሁት ነበር። ያው ሌት ስለገባው ማለት ነው። ይዛለት ብዙ ያልቻልኩበት ጉዳይ ነበረኝና የፍሬደም አልታር ላይ ገብቼ እየሰማኋት ነበርና አወዝ ላይክ ዋው እግዚአብሔር ሆይ እውነት ነው። በቃ ይሄ ትራውማ በምን እናክመው እና ወደ ተወሰደኝ እንደው መንፈስ ቅዱስ this is like the point የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። who the one who listen to me እግዚአብሔርን የሚሰማኝ ደግሞ የምንሰማውም ነገር ማንን ያለው እግዚአብሔር እኔን የሚሰማኝ ቃሌን የሚሰማ ምክሬን የሚሰማ ሰው ቢኖር ምን ይላል አለ በእርጋታ የሚቀመጥ ነገር ወገኖቼ በቃ የቲክታክ ዘመን በቃ ቲክታክ በቃ ላይፍ በጠቅላላ
ዩቲዩብ እኮ ይሄ ቁጭ ብሎ 30 ደቂቃ 1 ሰዓት ተኩል ምናምን ሊቭ ኢት አሎን በቃ ዩቲዩብ ሾርትስ ነው ሰው ሁሉም ያየው ማለት ነው። እንደውም አንድ ቀን የሆነ ስብከት ፈልጌ በጣም ይገርማችኋል ቁጭ ብዬ የነቢይ ዘነበን ወይ የነቢት እንትናን ማን ነው ጥላሁንን ስብከት ብቻ ቁጭ ብዬ ስሰማ ልጅ አይታኝ አዩ ሲሪየስ ማሚ ዩቲዩብ ሾርትስ ነው እንጂ በዚህ ጊዜ በጣም ያለፈ ነገር ነው እያደረግሽ ያለሽ ሁሉ አለችኝ። ስትመጣ እሱን አዳምጣለሁ ቁጭ ብዬ ማስታወሻ ይዛለሁ ጽፋለሁ ምናምንና እንደዚህ ሆነናል ወገኖቼ። እና የመጣውን ያ ሁሉ የነገረችንን ትራውማ እንዴት ነው የምናክመው? እንደውም ጭራሽ በጣም ፓወርፉል ጥቅስ አንስታ ነበር። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። በቃ በል እየተባልን የስሜት ቁስላችንን ሁሉ ሳፕራስ በቃ ፕራስ እያደረግናቸው የተሰጠንን ይህንን ኃይለኛ ፓወር ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እኮ ማለት ወገኖቼ በቃ ሁሉን እችላለሁ እኮ ማለት ነው። ግን ይህንን ከወሬና ከአንደበት ላይክ እንደ ምንድነው እንደ ዱናሚስ የሆነ ፓወር ልክ እንደ ምንድነው ኒውክሌር ቦምብ የሆነ ማለት በጣም ብዙ ፖቴንሻል ያለውን አንድ ፓወር ተቀብለን ግን how to use the tool ግን አላወቅንበትም። እንዴት አድርገን ይሄንን ስም ፕራክቲካል አድርገን እንደምንጠቀምበት ስላላወቅን በእርጋታ ስላልተቀመጥን እምንሰማ ስላልሆንን ጊዜ ስለማንሰጥ ይሄ ቁስላችን አሁን ዛሬ የምናየው ይሄ ቁስል ሳይታከም ይሄ ቁስል አድሬስ ሳይደረግ ይሄ ቁስል ካንሰር ሆኖ በቃ አንድ ቀን እንደውም ምን አለች ስንነካ ነው የምናውቀው አለች። በቃ when somebody touches us እና የዛሬ 1 ዓመት አካባቢ የሰማሁትን ታሪክ አስታወሰችኝ። ምን አለች ሚስትና ባል በጣም በእንደዚህ አይነት ትራማ ውስጥ ዲል ባልተደረገ ትራማ ውስጥ ማለት ነው ላይፋቸው ትላላችሁ ከምን ከመሰለ ኑሮ ባልየው በቃ የሆነ ሰዓት ላይ ይመጣበታል ማለት ነው። ይሄ ድባቴው የመንፈስ ጭንቀቱ ምናምን በልጅነቱ ብቻ ሳይሆን ባለፈውም ብላናለች። እውነት ነው ትራማ ሲነሳ ሁልጊዜ በልጅነት የተቀመጠ ቁስል ነው እንላለን ብላለች። ግን በልጅነት ብቻ አይደለም እና በጣም በቃ ስትናገር የገረመኝ ነገር በሂደት ውስጥ ነው። በቃ ላይፍ ሁልጊዜ የምንኖሩና በየትኛውም እድሜ ላይ ይሄ ቁስል ሊቀመጥ ይችላል ስትል ዋው ዛትስ ራይት እያልኩኝ ነበር። እና ከልጅነታችን እስከ ዛሬ ድረስ እና ይሄ ሰው በሆነ እድሜ ላይ እንደውም ወደ ዩኒቨርሲቲ ሊገባ ይመስለኛል ወንድሙን በድንገት በሞት ያጣል። በጣም አታችድ ከሆነው አባቱ ጋር በሆነ ነገር ይለያዩና በኋላ ላይ ነው ግን ላይክ አፍተር 15 years ነው ይሄ ነገር በህይወቱ ላይ በጣም ካሪየሩ በትምህርቱ በሁሉ ነገሩ ሰክሰስፉል ሆኖ ትልቅ ደረጃ ከደረሰ በኋላ አመረቀዘ ማለት ነው ያጠባሳ። እና በጣም በድንቅ ሁኔታ ይኖሩ የነበሩ በጣም በትልቅ ሳክሰስ ፒስፉል በሆነ ልጆቻቸውን በማሳደግ ውስጥ ያሉ ቤተሰቦች ሁለቱም በማያውቁት ሁኔታ ቤታቸው ተበጠበጠና ይሄንን ስንነካ ነው ስትል እና ሰውየው ለትንሽ ነገር የሚሰጠው ምላሽ እየተበላሸ መጣ። እና ምስክርነቱ ላይ ስሰማ እሷ ምን አለች ሚስትየዋ ስትጠይቅ በኋላ ላይ ያው ፋይንድ አውት አደረጉ፣ ችግራቸው ተገኘ። ቤተክርስቲያንም አልደረሰችላቸውም። በራሳቸው በሳይካትሪስትም በጸሎትም በምንም እየተደረገ ማንበብ ጀመሩ። ብዙ ሰዎች በህይወታቸው ውስጥ በቃ እግዚአብሔር ሪሶርስ አደረገላቸው እና ችግሩ ተገኘ ሰውየው ችግር። እና ሴትዮዋ የገለጠችበትን መንገድ ለመንገር ነው ይሄንን ሁሉ የምመጣውና ምን አለች ቤታችን ውስጥ ለጉንዳን አለች ጉንዳን ለምሳሌ ካየ ባለቤቴ ጥይት ነበር የሚተኩሰው አለች። ይሲ በቤተሰብ ይሄ የደረሰብን ቁስል ያልነካ ነው ያልዳሰስ ነው በስነ ስርዓት ትሪት ያላደረግነው ነገር በህይወታችን ውስጥ ይዞ የሚመጣው ቁስል ለአንዲት ጉንዳን እንግዲህ እንደውም ምንድን ያለችው አስታወስኩት ለጉንዳን ቦምብ ነበር የሚያፈነዳው አለች። በቃ በር ለምን ተከፈተ ብሎ የሚሰጠው ሪያክሽን በጣም የሚያስደነግጥ ነበር። ልጆቹን አንስቶ ሊወረውራቸው ይችላል አለች። በቃ ማለት ለምን ድምጽ ሰማው? ለምን አልታዘዛችሁኝም? ለምን ቁጭ ብላችሁ ጠበቃችሁኝ? ቆሞ ከጠበቁት ለምን ቆማችሁ ተጠበቃችሁኝ የሚል ገብቷችኋል? ይሄ ዲል ያላደረገውና we have to በእውነት ይሄንን ትራውማ የሚባለውን ነገር በየትኛውም የህይወት ዘመናችን የደረሰብንን ነገር
ዛሬ እግዚአብሔር ቢረዳን በእውነት በእርጋታ ቁጭ ብለን የሚያዳምጡ እኔ እኮ በቃ እግዚአብሔር ይፈውሰን በእውነት። አንድ በቃ በጣም 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 የሚገርመኝ ነገር ህዝቤ አለ እግዚአብሔር አይደል ሆሴዕ 4:6 ላይ ዕውቀትን ከማጣት የተነሳ ጠፍቷል። like it is like perish ነው የሚያደርገው ነው የሚለው like መኖር ሳይሆን ካለመኖር ይሄ እንንቀሳቀሳለን እንጂ ስም አለህ ወይንም ስራ አለህ ሞታ አለ የሚለው እግዚአብሔር ማለት ነው። which is እኮ ይሄ ሰውዬው እኮ ስራ አለኝ ይላል፣ ስም አለኝ ይላል፣ ይነሳል፣ ይበላል፣ ይጠጣል ምናምን ግን በቃ ከሞተ ሰው የማይተናነስ እንቅስቃሴ። እኔ በእውነት ነው የምላችሁ በቃ ትውልዴን እኔን ቤተክርስቲያኔን especially ያበሻውን ኢትዮጵያውያንና በጣም የምናውቀው ኮሚኒቲ ስለሆነ ነው አለማወቃችን አንድ ነገር ሆኖ እንደው ለማወቅ እንኳን እኮ በቃ ለማወቅ እንኳን ልባችን ክፍት አይደለንምና እግዚአብሔር በእውነት ዛሬ በቃ እንዲህ አይነት ልብ ቢሰጠን እየተመኘን ሁሉ በእውነት አሁን እየሰማን ራሱ ትምህርቱን እግዚአብሔር በቃ የህዝቤን በቃ የወገኔን የኔን የቤቴን የትዳሬን የልጆቼን ልብ ካለማወቅ ወደ ማወቅ በቃ የምንመጣበት በእውነት አሁን ያንን የመሰለ ሰዊትዬ ስትናገር የነበረውን ነገር ሁሉ በትልቅ ክሩሴድ እኮ ነው ከአመት እስከ አመት የኛ ኮሚኒቲ መስማት ያለበት እኮ ነገር ነው። ግን 6 ወይ 5 ወይ 4 ሆነን ነው ዛሬ እንኳን የምንሰማው ይሄንን ነገር ማለት ነውና ማንንም አያነሳውም። በየትኛውም የቤተክርስቲያን መድረክ ላይ ይሄ ነገር አይነስም። ዋይል ይሄ ነገር በጣም ስር የሰደደ አጋንንት ከሚዋጋን በላይ እኮ ይሄ ነገር ነው የሚዋጋን። የታወቀ ነገር እኮ ነው። በቃ የታወቀ የትኛው ያገጠጠ ሰይጣን ራሱ እኮ ይሄንን ትራውማችንን ይሄንን ቁስላችንን ባለፈው አይተናል። ዲሲቨር ነው ብለናል። ይሄ ጥቁር ለብሶ እሳት ጎርሶ ቀንድ አብቅሎ ይሄው ያለ የሚዋጋን የታለ በየቤቱ አይደለም ወይ? የቤተሰቦቻችንን ባህሪ እያስወረሰ ይሄው ተሸከመሽ የምትኖሪው ተቀበዩ ይሄንን ትራውማ ይሄንን ቁስል አባቶችሽ እንደተቀበሉት ተቀበዩ። እናትሽ እንዲነበረች አይደል በእንትን ሞታለች፣ አባትሽ እንዲሞታል፣ እህትሽ በዚህ ጊዜ እኔ በቃ ያስቆጠረ ይሄንን መሳሪያ በትክክል ታጥቆት ሆኖ መላችሁ ዲያብሎስ በቃ ቤተሰብን ዲስትሮይ ያደረገ ትውልድን ዲስትሮይ ያደረገ ቤተክርስቲያንን ዲስትሮይ ያደረገ ያለበት ነገር በቃ እቺን የራሳችንን እኮ ነው ሌላ አምጥቶ እንዳልኳችሁ እሳት እየጣለ በራችን ላይ ተገኝቶ ይሄው አለውኝ እኔ ሰይጣንን ሳይለን ምንም ሳያስደነግጠን ኮሽታው ሳይሰማን እኮ በዚህ በስሜታችን ላይ ይሄ በመንፈሳችን ላይ ይሄ በነፍሳችን ላይ በተቀመጠ ቁስልና እኛም በትክክል በእርጋታ በእግዚአብሔር ፊት ባለመቀመጥና ይሄንን ነገር ምንድነው ያመጣብን ተጽዕኖ ብለን የምናይበትን እድል ሳይሰጠን በጣም እየተጠቀመበት ያለበት ነገር ነው ወገኖቼ። እግዚአብሔር ይርዳን፣ እግዚአብሔር ይርዳን። እኔ የኔን በእውነት ነው ብላችሁ የኔን ምለው አገሬን ኢትዮጵያን የኛን ሶሳይቲ ኤርትራዊ አበሻ ኮሚኒቲን ደግሞ ስናስብ እንደውም ምን እያሰብኩ ነበር ምን አለች ስሜት እኮ በቃ ስሜት መናገር አይደለም ስሜትን መግለጽ አይደለም ስሜትን ማሳየት ነውር ከሆነበት ኮሚኒቲ ነው እየመጣ ነው ስትል እየገረመኝ ነበረ። ከኔ ኢማጂን እኛ እኮ አገር እኔ አላቅም በእናንተ በኔ እድሜ ማለት ነው የሴት ልጅ ግርዛት እኮ ማለት ሴት ልጅ ስሜቷን እንዳትገልጥ ሴት ልጅ ተደስ ማለት ተንቀዠቀዠች ዕቃ ትሰብራለች ማለት የልጅነት ወጋችንን እንኳን እንዳናጣጥም በእውነት እኮ ነው የምላችሁ ትልቅ ቶርች ትልቅ አቢዩዝ ትልቅ የነፍስ ቁስል እንግዲህ አስቡት የሴት ልጅ ግርዛት ማለት በትዳሯ ላይ የሚያመጣውን ተጽዕኖ ምን አይነት ማለት ድንቁርና ምን አይነት አለማወቅ ምን አይነት በእውነት ነው ማለት በትውልድ ላይ እኮ አስቀምጠን ያመጣ ነው። በቃ የጦርነት ዜናዎቻችን እንዴት ፕራውድ እንደምናደርግ እንዴት በመግደል ጀግንነት ስናቅራራ እንደኖርን እንዴት በዘር ጉዳይ ያለንን አስቡት ከትውልድ እስከ ትውልድ አሁንም ዛሬ እስከ ቤተሰብ ድረስ እየተጎተተ የመጣ የጄኔሬሽናል ቁስል ያለብን ሰዎች ነን። በጣም እትስ ዲፕ ወገኖቼ እግዚአብሔር ቢረዳን በእውነት ነው የምላችሁ በቃ ላለንበት ቤተክርስቲያን ራሱ ይሄንን ትሩስ እባካችሁ በቃ አሁን እኮ ይሲ
ይሄ መንፈሳዊ ነገር ራሱ ይሄ ነገር በጣም ሰው ስለረደደና የመሰማማት የመከባበር ኦርደር የመጠበቅ እንትናችን ራሱ ከውስጣችን ስለተወሰደ ከምን እንደመጣ ራሱ ምንጩን ስላላወቀ ነው ዲል ማረጋግጦናል። በቃ አሁን እኮ እውነት ለመናገር እውነት እንነጋገር ከተባለን የእውነት እግዚአብሔር መንፈሱን ልኮ ያድነናል ያወጣናል በሚል እምነት ነው እንጂ ምኑ ጋር ምን እንደሆነ ራሱ ግራ እስከሚገባን ድረስ ቤተክርስቲያን በቃ በሆነ ድንዛዜ ውስጥ እንደወደቀች እኮ ምንም ግልጽ የሆነ ነገር ነው እና ትልቅ ኢምፓክት ያመጣብን ነገር ብዬ ማምነው ሰዊትዬም ባለፈው በጣም ደጋግማ እንደነገረችን አሁንም we're not willing ለመስማት አሁንም we're not willing መንገዳችንን ለማስተካከል አሁንም we're not willing quiet time ለመፍጠት የሙዚቃ መሳሪያዎች ድምጾቻችንን ለመቀነስ እስኪ እግዚአብሔርን እንስማ የሚባልበትን ጊዜ ለመስጠት እንኳን ስቲል እስኪ ቆም እንበል የሚል ትውልድ ቆም እንበል የሚል መሪ ቆም እንበል የሚል በእውነት ነው የምላችሁ እንትን ሜንቶር ማጣታችን በቃ አሁን በቤተሰብ ውስጥ ይሄን ማለት ይሄ ቤተክርስቲያን ይሄ የዘመኑ ችግር የትውልዱ ምናምን ስንል ብዙ ጊዜ ስለተናገር ነው ይሄ ነገር መሰረቱ ቤተሰብ ነው በቃ ትንሿ ቤተክርስቲያን የምትወጣው ከቤት ነው የምትወጣው ቅድም እንዳልኩት ነው እኔ ባሌን አልሰማም ባሌ እኔን አይሰማም ልጆቼ እኔን አይሰሙም እዚህ ነው እኮ የተፈጠረው በቃ የመጣው ነገር ከትውልድ እንዳልኳችሁ የኛ ቤተሰቦቻችን በልጅነታችን ገና ሲጽፉብን የመጡት ውስጣችን ያቀለሙ ይው እንደዚህ ጠባሳውን በደንብ እየጫሩ የመጡበት መንገድ ሌላ ከዚህ ወዲህ የምናቀው ምን ነገር አለ ሲጀመር ምን የምናቀው ነገር አለ ሁለት የሚዋደዱ ሰዎች ባልና ሚስት የሚባሉ ያየነው እኮ ቤታችን ውስጥ የተሳለልን ነገር ነበር አይደል እንዴ ቤታችን የተሳለ የሚዋደዱ ሰዎች ናቸው አንድ አልጋ ላይ ይተኛሉ ልጅ እንዳመጡ እናቃለን የሆነ ጊዜ ወይስ የሆነ ገባቸው ባልና ሚስት የሚባለው ነገር ሪሌሽንሺፕ ይሄ አይ ላቭ ዩ መሳሳም እንኳን እኔ አዶን ነው እናቴና አባቴን አይቻላቅም እውነት ለመናገር እናንተን አላቅም እና ባለት ግን የሆነ ሰም ግን between them ያለውን ነገር እናቃለን at the same time ትሪት የሚደራረጉበት መንገድ ጥቅጥቅ ንትርክ የሞላበት አባት ሲመጣ ቤት የሚንቀጠቀጥበት ወይ ሰክሮ ይመጣል ወይ የተሳደበ ይመጣል ወይ ሊቆጣ ነው የሚመጣው አባት የሚባለው ፊገር ራሱ በጭንቅላታችን ውስጥ እንዴት ሆኖ እንደተከተተ የምናቀው ነው ስለዚህ እሱን ነገር ይዘለካ ዲል ሳናደርግ የሆነ ሰዓት ላይ ደግሞ እኛ እሱኑ ፓተርን ይዘን በነገራችን ላይ ይሄ ፓተርን ሲል በሳይንስ ጥናቱ ላይ ራሱ ምን ነበር ኤፒጄኔቲክስ የሚባል ጥናት አለ ሰዊት እየተረዳኛለች እንግዲህ ቲም ካሉ ይረዱኛል እና ይሄ ጥናት ምን ይላል ይሄ የነፍስ ቁስል የሚባለው ነገር ባለፈውም ሰዊትዬም ስትነካካልን ነበረ አእምሮአችን ኬሚስትሪው አለች ይሄ ኮምፕሌክሲቲው ራሱ የሚያመነጨው ኬሚካል ከአምስቱ የስሜት ዋሳታችን የምንከተውን ነገር is a reflection የሚያመነጨው ይሄ አክቲቬት የሚያደርግበትና ኦርደር የሚሰጥበት ኬሚካል ራሱ የሚመነጨው እኛ ከምንሰጠው ኢንፎርሜሽን ነው አለች እና the more the negative thought we give to our brain የሚያወጣልን እንትኑና ይሄ ደግሞ ፈርደር በተደረገው በመላችሁ ኤፒጄኔቲክስ በሚባለው ጥናት ደግሞ መሰረት ምን ይላል እንደውም ጂናችንን ራሱ ሽፍት የማድረግ አቅም አለው ይላል ዋው በነፍሳችን ላይ የደረሰው ቁስል ይሄ ያልተዳሰሰ ያልተነካ ጊዜ ያልሰጠነው አቴንሽን ያልሰጠነው በቃ ያልተነካኩ የለም ብለን ደምድመናል በነፍስ ቁስል ውስጥ ያላለፈ ማንኛውም አይነት ሰው በቃ ሰው ከሆነ ራሱ በፎለን ወርልድ ውስጥ ካለን ራሱ ይሄ ነገር ነክቶናል ብለናል ይሄ ጂንን የመቀየር ፓወር አለው ይላል ደግሞ መጽሐፍ ቅዱሳዊ ሰፖርትም አለ አይደል የእግዚአብሔር ቃል አይደል ምሳሌ ላይ ሲናገር ይሄ ህግ ይላል ለስጋ ጤንነት ይሰጣል ይላል ህጉን እኮ ነው ህጉን ታቃለህ ታሰላስላለህ ይላል አይደለ በልብ ተጠብቀዋለህ ከዛ ይሄ ለአጥንት ጠገን ለስጋ ደግሞ ጤንነት ይሆናል ፎስ ይሆናል ማለት ይላል ምኑን ቃሉን እኮ ነው ህጉን so the reverse ደግሞ ስታዩት the negative
ቲንግ የምንከተው ነገር ቃሉ የመፈወስ ቃሉ ስጋን ጤንነት የመስጠት አቅም ካለው አያችሁ ይሄ ኔጌቲቭ ይሄ የነፍስ ቁስል የሚባለው ነገር በጂናችን ላይ ራሱ ያለውን ነገር ይቀይረናል። ጂን እኮ የጄኔቲክ ሜካፓችን እኮ ማለት everything comes out of life እኮ ላይፍ የሚባለው ነገር ሁሉ ካም አውት የሚያደርግበት ኦርደር ማለት እኮ ነው። ስለዚህ የምንኖረው ይሄ በገባበት እኛ በምንፈልገው ሳይሆን ጂና ይሄ ከውስጥ አይደል ህይወት ከውስጥ ነው የሚወጣው አይደል? ስለዚህ ይሄ ከውስጣችን የተሰራበትን ነገር ራሱ ዲፎርምድ እያደረገን በዛ ባወቅነው ነገር እየሰራ ላይፍ እንደዚህ ነው እያለን የምንኖርበት ማለት ነው። እንዴት አይነት ከባድና ደብዝ ያለው ነገር መሰላችሁ። እና በቤተሰባችን ውስጥ ይሄንን ነው ይሄ ምን አድርጎናል ካልን ከልጆቻችን ጋር ጤናማ ሪሌሽንሺፕ እንዳንመሰርት አድርጎናል። ኑሯችንን በፍርሃት እንድንመራው አድርጎናል። ውጤቱ ምን እንደሆነ እንኳን በማናቃቸውና ኢንቴንሽናል ባልሆኑ ራንደም በሆኑ ዲሲሽኖች ህይወታችንን እንዲሞላ አድርገዋል። አይ ሪሊ በጣም አስታውሳለሁኝ። ሪሜምበር ከዛሬ ስንት ጊዜ በፊት ታምራት ዘማሪው ማለት ነው ታምራት ኃይሌን ጋብዛችሁት እንማር ነበርና ልጆች በጣም 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 በቃ ሃርት ታቺንግ የሆነ ነው መላችሁ። በቃ አጥንቴን ደምስሬን ንቅ ያደረገው ትምህርት ነበረ። በቃ የዛን ጊዜ ሲያስተምረን ለትውልዱ ምን ያህል እንጠነቀቃለን። ራንደምሊ እኮ ነው የምንኖረው። ትውልዱ እኮ ያያል፣ ትውልዱ እኮ ይሰማል፣ ትውልዱ እኮ ይኮርጃል፣ ትውልዱ እኮ ይቀዳል፣ ከዛ በኋላ ይደግማል አለ ያንን ህይወት። ስለዚህ አሁንም ቤተሰባችን ውስጥ ምንድነው እያደረግን ያለነው? ሰዊትዬ ካለችው ነገር ጋር ያያያዝኩት ይሄንን ቁስል ይሄንን ዲል ያልተደረገ ነገር ይሄ ከፓስታችን ያልተላቀቀ ህይወት በቃ ኃይልን በሚሰጠን በክርስቶስ በቃ ጥለነው አስበን የማንኖረው ህይወት ትውልዳችንን በጣም እያቀጨጨው ትውልዳችንን በጭንቀት እየሞላው እኛም ለስፓውዛችን ለትዳር አጋሮቻችን የምንሰጠው ምላሽ እኛ በቤታችን ውስጥ የምንሰጠውን ምላሽ እኛ ለቤተክርስቲያን የምንሰጠውን ምላሽ እኛ ለአገር የምንሰጠውን ምላሽ እኛ ለዓለም የምንሰጠውን ምላሽ እንደ ቤተክርስቲያን እንደ ቤተሰብ እንደ ጄኔሬሽን እና እንደ ትውልድ አበላሽቶታል። ይሄን ደግሞ የማናቀው ላይክ ስለ ኮንሽስነስ ስታወራልን ራሱ ፕሪኮንሽስ ኮንሽስ እና ሶስት ነገሮችን ጠቅሳለን ነበረ። አንኮንሽስ ኮንሽስ እና ፕሪኮንሽስ ስለሚባለው ማለት ነው። እና ስለነዚህ ነገሮች ራሱ ስለዚህ እኛ አሁን ምን እያደረገ ነው? እዛ ውስጥ የተጠራቀመው ይሄ የከተትነው ኢንፎርሜሽን ልበለው ኢንፎርሜሽን ነው የሚሰራል። የከተትነው እንዳልኩት ቃል የከተትነው ሐሳብ በጆሮአችን የገባው በአይናችን የገባው ነገሮች እየተለማመድ ናቸው። በቃ አካባቢያችሁ ይሄ ነው እንዲህ ነው የሚሰራው እንዲህ ነው የሚንቀሳቀሰው እየተባልን የከተስናቸው ነገሮች ሁሉ አሁን በትዳሮቻችን ላይ አሁን በትውልዳችን ላይ በምናደርገው ነገር ላይ በጣም ከፍተኛ ተጽዕኖ ወገኖቼ በእውነት አጋንንት በራሱ አልኳችሁ እኮ በኃይሉ የተሸነፈ እኮ አጋንንትን ነው ዲል እንድናደርግ በቃ ውጤቱ የሚታወቅ። ባለፈው ቲቲዬቱን ሰውት እያላቀም በቃ ጨዋታው ያለቀ ነገርን ነው እኮ ነው እኛ ግቡ የተባልነው ማለት ድጋሚ ኳስን እንደማየት ነው ሲሉን ነበረ። በቃ የድጋሚ ጨዋታ ነው። በቃ የተሸነፈ ጠላትን ነው ዲል የምናደርገው። ግን በዚህ ልክ ግን ምንድነው እንደዚህ ኑሯችንን ምስቅልቅል እያደረገው ትውልዱን እንደዚህ በአደንዛዥ ሱስ ውስጥ ትውልዱን እንደዚህ በፍራስትሬሽን ውስጥ ትውልዱን እንደዚህ በተስፋ ቢስነት ትውልዱን እንደዚህ በጭንቀት ትውልዱን እንደዚህ በድባቴ ትውልዱን እንደዚህ በቃ ሩቅ የማይፈልግ በቃ አያም ቦርድ የሚል በነገሮች ሁሉ አያም ቦርድ በቃ እንዲያደረገው ነገር ምንድነው ብለን ስንፈትሽ ለካ ይሁላችሁ ከዛ ጀምሮ እየሰራን የመጣ ነው። ሳንጠነቀቅ እየሰራን የመጣ ነው። በውስጥ ያስቀመጥ ነው። ይሄ የስሜት ቁስል ነው። እኛ የማናቃቸው
እኛ የማናውቀው ማንኛውም አይነት ኢንቴንሽናልም አንኢንቴንሽናል የሚያስገባናቸው ማንኛውም አይነት በሰው ላይ ከፍተኛ ተጽዕኖ ስለሚያሳድር የአንድን ሰው የህይወት አቅጣጫ ሙሉ በሙሉ ይቀይረዋል። አሁን ምን አልኩኝ? ኢንቴንሽናልም አንኢንቴንሽናልም የመጡ ነገሮች በጠቅላላ በስሜታችን ላይ የስሜት ቀውሶች በጠቅላላ በሰው ልጅ ላይ ከፍተኛ ተጽዕኖ እንዳለው ማወቅ አለብን። በቃ አሁን በቤተሰባችን ላይ የምክር አገልግሎት ማግኘት፣ የእግዚአብሔርን ምክር ማግኘት፣ በቃል ውስጥ መኖር በቃ እንትን አይደለም። እንዴት ነው በቃ ኮንሲኩዌንሱን ልንሸከመው አንችልም። በቃ የምንኖረው ኢንቴንሽናሊ አስበን ፈቅደን ባለፈው እንዳለችው ከግርግሩ ወጥቼ በቃ ና ተናገረኝ፣ ልስማህ፣ አንተን ምክርህን ላግኝ፣ በዚህ ነገር ላይ እግዚአብሔር ሆይ ምን ትላለህ፣ ሰዎች ምን ይላሉ፣ ከኔ በፊት የቀደሙ ሰዎች ምን ይላሉ እያልን ዲል ያላደረግነው ነገር ተጽዕኖ ቀላል የሚባል ነገር አይደለም። አሁን አያችሁ፣ ስለማንሰማ ለራሳችን ጊዜ ስለሌለን መፈተሻ ጊዜ ስለሌለን ራሱ ምን እንደጎደለንና የቱጋ ክፍተታችንን መሙላት እንዳለብን ራሱ የማናቅበት ዘመን ላይ የደረስነው። በቃ ሁሉም ሰው ጠያቂ ነው። ሁሉም ሰው የሆነ ጉለት አይባይ ነው። በቃ ማን ነው እስከሚፈጽመው እስከምትሉ ድረስ ቤተክርስቲያን ውስጥ እያንዳንዱ ሰው እየጠራችሁ ብታገኙት የቤተክርስቲያንን ክፍተት ይነግራችኋል፣ የቤተሰብን ክፍተት ይነግራችኋል፣ የትውልዱን ውድቀት ይነግራችኋል፣ እስከ ጥልቅ ድረስ ማለት ነው። ማን ነው ግን ለዛ ነገር ተጠያቂው? ማን ነው? who is responsible? ማን ነው ያንን ነገር የሚያስተካክለው? ግን ሰሚ የለም። አደጋውንም የመጣ ያለውንም አደጋ አሁንም ያስከተለብንንም አደጋ በጽሞና እያዳመጥ ነው አይደለም። እና እግዚአብሔር ይርዳን። ዛሬ እግዚአብሔር ይርዳን በእውነት። ባለፈው ሰዊት እየስተናገር መላለች ወንደርፉል ካውንስለር ተብሎ የተሰጠንን መንፈስ ቅዱስን ራሱ ምን ያህል እናዳምጠዋለን? ማየት በቃ ድንቅ መካር የሆነ ድንቅ መካር፣ ምክሩ ጠብ ማይል፣ ማስተዋሉ የማይመረመር፣ እውቀቱ የማይመረመር፣ ጥበቡ የማይመረመር፣ ሁሉ ነገራችንን መፍታት የሚችል አምላክ ጰራቅሊጦስ ሆኖ ወደዛው ዘቅ ብሎ ከሰማይ ወርዶ አድኖን በደሙ አጥቦን በመካከላችን በልባችን ውስጥ በቤታችን ላይ ማደሪያውን አድርጎ ሊያስተምረን ሊመክረን ወደ ፈቃዱ ሊስበን ከኛ ጋር ያለው ነው መንፈስ ቅዱስ እንኳን ለመስማት መቼ ጊዜ ኖረን? በጣም ሄክቲክ በሆነ ስኬጁል በቃ እኔ እኮ በእውነት ይገርመኛል። እኔ አሁን ሳስበው አሁን አሜሪካ ውስጥ ለምሳሌ በአመት ውስጥ የፈለገ ስኬጁላችን ለምን 24 ሰዓት ለ24 ሰዓት 4 ሰዓት 20 ሰዓት አንሰራም? 16 ሰዓት አንሰራም? there are some schedules ስኬፕ ማናረጋቸው አፍተር ስኩል የልጆች አክቲቪቲዎቻችን፣ የኛ የቫኬሽን ጊዜ የሆነ ጊዜዎች አሉ ስኬፕ የማይደረጉ። ግን መቼ ነው እስኪ ቁጭ ብዬ እግዚአብሔርን ማዳመጥበት? ራሴን ቁጭ ብዬ ማዳመጥ እንትናችን ራሱ ቬኬሽን ታይማችን ራሱ ፕላን ሲደረግ በቃ ከሁከት ወደ ሁከት፣ ከሆነ ቦታ ወደ ሆነ ስፍራ ከማየት ከሆነ ነገር ጋር ስቴፕ ብለን ቁጭ ብለን እንደ ቤተሰብ ኪዳናችንን የምናስብበት፣ ቤተሰባችን ልጆቻችን በምን ላይ ነው ወደቅነው፣ ምን ላይ እንነጋገራለን ምናምን ብለን የምናስብበት እንኳን አይደለም። እውነት ለመናገር ሌተስ ቼክ አወርሰልቭስ። እና ይሄ ነገራችን ደግሞ ይሄ የህይወት ኑሯችን ደግሞ ባለፈው ታምራት ጋር እንደሄድኩት እመለሳለሁ። ይሄንን እኛ ደግሞ እየኖር ነው ያለውን እኮ የሚደግሙ ልጆች ደግሞ እያስከተለን ነው። በጣም የሚገርመው ይሄን አቁማ እኛ በሄድንበት መንገድ ደግሞ የሚሄዱ ነጋቸውን የማያውቁ ሌላ ትውልድ ደግሞ እየፈጠረን ነው። ስለዚህ ምን ማድረግ ነው ያለብን? መጠንቀቅ። ምን ማድረግ ነው ያለብን? በእውነት የሰባቱ አብያተ ክርስቲያናትን ኢየሱስ የሚናገረው ሰባቱም ጋር መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ሰባቱም ጋር ተደጋግማ ያልቀረች ቃል ቢኖር ስማኝ ህዝቤ ነው። ስሚኝ ቤተክርስቲያን፣ ስሚኝ ሚስት የሚል የእግዚአብሔር ድምፅ። ቁጭ በል ስማኝ፣
በቃ ዛሬም ይሄንን ትራውማ በቤተሰብ ውስጥ የሚመጣን ትራውማ የማከምበትን መንገድ አሁንም ጆሮ ሰጥቶ የሚሰማኝ ካለ እኮ ብሎ ይኸው እግዚአብሔር እየተናገረ ነው። ይሄንን ርዕስ ታናሽነታችንን እንኳን ሳይንቅ እግዚአብሔር በመካከላችን ይሄንን የመሰለ በእውነት ለአገር፣ ለምድር፣ ለቤተ ክርስቲያን፣ ለቤት፣ ለልጆች፣ ለሁሉ ነገር ፈውስ እኮ የሆነን ትምህርት ለኛ አቀብሎናል። በቃ ይኸው I need you አለ አይደል? I need you to raise up this topic ብሎ እኮ አመጣለን። ክብር ለእግዚአብሔር ይሁን። ምን ሊያደርገን ነው እግዚአብሔር የሚያመጣው ቃሉን? ይኸው ሁሉ ጊዜ አለ። በቃ መቅረዙ እጃችሁ ላይ አለ። አሁንም አልተወሰደም። እንዳይወሰድብህ ስማኝ የሚል ሃሌሉያ። በእውነት በብዙ ቁስል በብዙ ባልካ ታከመ። እኔማ በእውነት ሰዊትዬ ጌታ ይባርክሽ። ወደኋላ በእውነት ስንት መለሽኝ። በእውነት ትምህርትሽን እየሰማው በቃ ወደኋላ ልጅነቴን አሰብኩት። በቃ እስካሁን ድረስ እስከ በቃ ሳገባ እንዴት ጓደኞቼ ምናምን እያልኩኝ አቤት የትውልዱን ቁስለት በምድራችን ላይ የሚደረገው ክፋት፣ ምቀኝነት፣ ስድብ ትውልዱ ላይ የሚወርድበት በቃ እንደወንደው እርጉም በቃ አንተ እንዴት ሆንክ እየተባለ የወረደብን በልጅነታችን ሲነገሩ የመጣው ሁሉ እኮ ነው። አክስት፣ አጎት፣ ምን የሚያቀን ማያቀን ሁሉ ሲሰድበን የነበረውን ስድብ ይሄን ሁሉ ነገር ተሸክመን ነው እኮ ይኸው አሁን እኮ አበሻ ሲባል ራሱ ምቀኛ፣ አበሻ ሲባል ራሱ ማይሰማ፣ የአበሻ ሲባል ልበደንዳና ምናምን የኛ ህብረተሰብ ተውት። ለምንም ነገር እኮ ነው አበሻ ነው። አሁን እኮ የምትማርበት ትምህርት ቤት አበሻ አለ። የትምህርት ቤቱን ጥሩነት እንኳን ለመግለጽ ጥቁር አለ የለም እኮ ብለን እኮ የነጮች ሰፈር ነው የምንኖረው እኮ ብለን በኩራት እኮ የምናወራ ሰዎች ነን ወገኖች። አይደለም አቆይ አይደለም እንደ ፕራውድ ራሱ የምናወራው አበሻ የሌለበት አካባቢ ጥሩ መሆኑን፣ ጥቁር የሌለበት እሺ አበሻ የሚለውን ወደ ጥቁር ልውሰደው። this is the truth ወገኖቼ። ምን ሆነን ነው? ይሄ ቁስል አይደለም ወይ ተሸክመ ነው የመጣ ነው ጂኖቻችንን ያበላሸ? ባለፈው እንዳለችው ወደፊት እንዳንሄድ ያደረገን እንደ ቤተክርስቲያን፣ እንደ ሀገር፣ እንደ ምድር፣ እንደ ቤተሰብ በጣም ውጤታማ እንዳንሆን ያደረገን ይሄ ይዘን የመጣ ነው ቁስል አይደለም ወይ? ፕራውድሊ እኮ ነው በቃ በእውነት እኔ አንድ መስሪያ ቤት ልቀጠር ሄጄ አበሻን እንዳታነጋግር እንደው አለች። በቃ እዛ መስሪያ ቤት ውስጥ በጣም ጥሩ የሚከፈልበት ቦታ ነበረ። አበሻ ራሱ የሆነ በቃ ጥያቄ ራሱ እንዳትጠይቂ ነው እየተባልኩትኝ። ሌላ ዜጋ በቃ እንድትገቢ አይፈልጉም አበሻ ተብሎ ማለት ነው። ካኑ ኢማጂን ምን አይነት ቁስል ነው ወገኖቼ? ምን አይነት ነገር ነው ተሸክመን የምንሄደው? እግዚአብሔር ግን ይፈልገዋል ወይ? በጣም 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 የማይፈልገው ነገር ወገኖቼ። እግዚአብሔር እንኳን ትላንትና ማለዳ አንድ ጸሎት እያጸለይኩ ነበርና ምን አልኩኝ? ለዛ ትውልድ ማለዳ እግዚአብሔር ምሕረቱ አዲስ ነው፣ ታማኝነቱ ብዙ ነው የሚለውን ቃል እያነበብኩኝ ጠዋት ላጸልይ ማታ ነበረ ቃሉን ማስበውና ማለዳ አዲስ እና ጌታ ያሳየኝ ምንድነው? ማለዳ ቁርሴን የምበላ ከሆነ ሁሉ ጊዜ እንቁላል እበላለሁ። ሁሌ ማለት ነው። ለምንድነው እንቁላል የምበላው? አምኛለሁ በቃ እንቁላል ከበላው ማልቲ ቫይታሚን አገኛለሁ የሚል ብቻ በቃ ራሴን ኮንቪንስ አድርጋለሁና ምግቤ ውስጥ የሆነ ነገር ራሱ ካደረኩ እንቁላል አይጠፋም። እና በየቀኑ ግን ማለዳ አዲስ እንቁላል ነው የምሰራው። ማለት አሳድሬ አልታሰብም ራሱ እና ለካ ለሚያስፈልገኝ ለስጋዬ ነገር ሁሉን ነገር ይሰጠኛል ያልኩት እንኳን አዲስ ነገር ነው ማዘጋጀውና ለካ እግዚአብሔር በየዕለቱ ፍሬሽ ስታርት እንድንጀምር ምህረትን የሚያክል ነገር ማለዳ የእግዚአብሔር ምህረቱ አዲስ ነው። እንደውም ባለፈው ኢሳይያስ 43 ነው ስትጠቅስልን ነበረ ሰዊትዬ። የኋላውን ነገር አላስብም እነሆ አዲስን ነገር አድርጋለሁ አሁን ይበቅላል የሚለውን ነገር ማለት ነው እያነሳችልን ነበረ። በቃ የኋላውን ነገር የተወ አምላክ ሃሌሉያ። ማለዳችንን በአዲስ የምህረት ሰሌዳ የሚቀበለን አምላክ እያለልን እኛ ግን ምናስበው በቃ ያንን ቁስላችንን ያንን ህመም ቁጭ ብለን ይሄንን ለመስማት እንኳን ቁጭ ብለን እግዚአብሔርን ዛሬ እኮ ማለዳ በአዲስ ምህረት ምን አይነት ጉድ ነው በእውነት ወገኖች። አዲስ የምህረት ሰሌዳ አዲስ ነው እኮ ነው የሚለው። በቃ የትላንቱ ነገር አበቃ እንዳለችው ዘማሪው ታዲላ የትላንቴ ነገር አበቃ እያልን በፊቱ ቀናችንን እንኳን ለመጀመር እንደ ቤተሰብ
በእውነት ቀናችንን በዚህ ምህረት ላይ በቃ አልፏል የትላንቱ ነገር እያለን እኮ ፎርጊቭ እየተደራረግን ይሄ ማለዳችን ላይ በቃ ቀናችንን እየጻፍን የዛሬን ነገር እያሰብን በቃ ነገ እግዚአብሔር በህይወታችን የሚያመጣውን ነገር እኮ እያሰብን ብንመጣ ሂል እየሆነን ሃሌሉያ ማለት በቃ ይሄንን ቁስላችን በትነስራት ድል እየተደረገ እግዚአብሔር የእርጋታ ዘመን ያምጣልን እላለሁ። ቁጭ ማለት ዘመን ያምጣልን። ክብር ለእግዚአብሔር ይሁን። እንግዲህ እንደ አዲስ አማኝ ስለ ቁስል በእውነት ስላለፍነው ነገር እያንዳንዳችን ነው መላችሁ እስከ ዛሬዋ ድረስ በቤተክርስቲያን በአገልግሎት የደረሰብን ነገር በባል በሚስት በዲቮርስ በሆነ ነገር የደረሰብንን ቁስል ብናወራ አውርተንም አናልቅ። ኢየሱስ ሳይመጣ አይቀርም። እውነት ለመናገር ግን እስኪ ከዚህ ሁሉ ይህንን ሁሉ ነገር ድልት እያደረገ እያጠበ እያነጻ የሚያኖረን ነገር ምንድነው ነው? ተስፋ አለን ወይ እንደ ክርስቲያን? ሃሌሉያ ብለን ስናስብ የእግዚአብሔር ስም የተባረከ ይሁን። ቆላስይስ 1:13-14 ላይ ኤላጂና ማሼኬሌ ፕሮዲያ ሃሌሉያ ከጨለማ ስልጣን አዳነን ቤዛነቱንም እርሱም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አስገባን። ሃሌሉያ ክብር ለጌታ ይሁን። ከጨለማ ስልጣን አዳነን የእግዚአብሔር ታላቅ ፍቅር የኢየሱስ ክርስቶስ መስዋዕትነት ከጨለማ ሃሌሉያ ነፃ አውጥቶናል። ከእንደዚህ አይነት ህይወት ነፃ አውጥቶናል። ቤዛነታችንን አግኝተናል። አሁን እንዳልኩት ስንነቃ ለአዲስ ጅማሬ እግዚአብሔር ወደ ፍቅሩ ልጅ መንግስት አሁንም ይሄ በኮንፌሽን አይደለም። አሁንም ዲል የምናደርጋቸው አሁንም እያሸነፍን ነገ የምናሸንፋቸው ለቀኖቹ ለራሳቸው ለቀኑ ክፋቱ ይበቃዋል ማለት ነው። ለእያንዳንዱ ቀን የተዘጋጀ የራሱ ክፋት አለ። ስለዚህ ከኛ የሚጠበቀው ነገር ምንድነው ነው? አሁንም ነፃ ሆነን እንኖራለን። በዚህ ነፃ በቃ ይሄ በሙላት መግባት የሚሆንልን መቼ ነው? ያቺ አዲስቷ ኢየሩሳሌም ከውድቀት ከእንትን የነጻችው ኮራፕትድ ከሆነው ኔቸር የነጻችው አዲስቷ ኢየሩሳሌም ስትመጣ ነው ከዚህ ሙሉ ለሙሉ ነፃ የምንሆነው። ግን አሁንም በዚህ ምድር ላይም ሆነን በወደደን በእርሱ ከአሸናፊዎች እየበለጥን የምንኖርበት ስም ተሰጥቶናል፣ ጸጋ ተሰጥቶናል፣ አቅም ተሰጥቶናል። ድፍትድ በሆነ በጨለማው ግዛት ላይ የምንኖረው ወደ ፍቅሩ ልጅ መልሶናል። ስለዚህ እንደ ቤተሰብ ይሄንን ትራውማ አሁንም ወደ ልጆቻችን ወደሚያዩን፣ ወደሚሰሙን፣ ወደሚቀዱን፣ ወደሚኮርጁን የኛን ህይወት ወደሚደግሙት ልጆቻችን የኛንም ህይወት በምድር ላይ ያለው ቆይቶቻችንን ገሃነመ እሳት ላለማድረግ በእውነት በስሜት ቁስል የሚነዳ ዲል ባልተደረገ ማንነት የሚነዳ ቤት ከሲኦል አይተናነስም። በቃ ዳን 4 ነጥብ ሲኦልን ልትል ባይ ልትል ፕራክቲስ እያደረግን ለህይወት ያልተጨበጠ ኑሮ በቃ አየር ላይ እየተንሳፈፈን እንደምንሄድ ሰዎች ነው የምንሆነው። ስለዚህ ይሄንን ነፃ ያወጣንን ጌታ እረፉ፣ እኔም አምላክ እንደሆን እወቁ፣ በእኔ ኑሩ፣ ቃሎቼ በእናንተ ይኑሩ ያለንን አምላክ ቃሎቹን አሁንም ወደ መጀመሪያው ወደ ቢጊኒንግ ትሩዝ ተመልሰን በቃ እኔ እኮ ይገርመኛል እግዚአብሔር ምን አይነት ፕላን እንደጣለልን ታውቃላችሁ? ዓለም ሲፈጠር እኮ 6 ቀን አለና በ7ኛው ቀን እግዚአብሔር አረፈ። እረፍት ህዝቡን ያሳርፍ ነበር፣ እራሱ ያርፍ ነበረ፣ ይጠራ ነበረ ሁሌ ጊዜ በቃ የሚያዳምጠው በቃ እግዚአብሔር እኮ 7ኛውን ቀን እኮ የእረፍት ሲያገኝ እግዚአብሔር እኮ አይተኛ፣ አያንቀላፋ፣ አይደክምም፣ አይታክትም ይላል እኮ መጽሐፍ ቅዱስ ሲናገር አይደል? የማይተኛ የማያንቀላፋ አምላክ እንኳን 6 ቀን ስራውን አከናውኖ በ7ኛው ቀን መቼ ነው የምናርፈው ወገኖቼ? መቼ ነው የማይደከም አምላክ እንኳን አሳርፎ ነው ፍጥረትን ጀምሮ ያሳየን? መቼ ነው የምናርፈው እኛ? መቼ ነው ቁጭ የምንለው? በእውነት እንደ ሚስት መቼ ነው ቁጭ የምንለው? መቼ ነው እንደ ባል ቁጭ የምንለው? መቼ ነው ከልጆቻችን ጋር ቁጭ የምንለው? ባለፈው እንደውም እየጸለይኩ ነበረ። ሚስት በማዕድ ዙሪያ እንደሚያፈራ ወይራ ናት፣ ልጆች እንደሚያፈራ ወይን
መቼ በማዕድ ዙሪያ የሚሰበስብ አባት እኮ ጠፍቷል። መቼ ነው በማዕድ ዙሪያ ራሱ ይህንን ክብር ለማየት ራሱ እኮ በማዕድ ዙሪያ መቼ ነው የምንቀመጠው ወገኖቼ? መቼ ነው የምንበረከከው? መቼ ነው እናዳምጥ? መቼ ነው እርስ በርሳችን እስኪ ልጆቼ ልስማችሁ፣ እስኪ ሚስቴ ልስማሽ የምትሆን፣ እስኪ ባሌ ቁጭ በል ልስማ፣ ኑ እስኪ ደግሞ ሁላችንንም አሸናፊ በትዳራችን፣ በቤተሰባችን፣ በኑሯችን፣ በሁሉ ነገር አሸናፊ የሚያደርገውን እግዚአብሔርን ደግሞ ቁጭ ብለን እንስማ የምንልበት ጊዜ መቼ ነው? መቼ ነው ወገኖቼ የእረፍታችን ጊዜ? በእውነት እግዚአብሔር ይህንን ጊዜ ወደኛ ካመጣ ይህንን ድምፅ በዚህ አልታር በዚህ ትንሽ ጉባኤ መካከል ይህንን የነጎድጓድ ድምፅ በእውነት ነው ምላችሁ ይህንን ኃይለኛ ድምፅ ይህንን ነቅጣቂ ድምፅ ካለው ወከባ ሁሉ የሚነጥቅን ድምፅ እግዚአብሔር በመካከላችን ከመጣ ለትሲት የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመካራ ዝጋት ያልፋል። በቃ የትውልዱ ስቃይ ያብቃ፣ የቤተሰብ ስቃይ ያብቃ፣ የትዳር ስቃይ ጉስቁልና ያብቃ። በምን ያብቃ? እንረፍ፣ ቁጭ እንበል፣ እንስማ፣ እግዚአብሔርን እናዳምጠው። በቃ ይሄንን ብዬ ነው የምዘጋው ወገኖቼ። በእውነት እግዚአብሔር ይርዳን፣ የመስማት ዘመን ያድርግልን፣ ቁጭ አድርገን ያሳርፈን እግዚአብሔር። በቃ እሱን ማዳመጥ ምን ማለት እንደሆነ በቃ በመጠበቂያ ላይ ባምባ ላይ ሆኖ መጠበቅ እግዚአብሔር ያስተምረን። መንፈስ ቅዱስ በቃችን ብዬ ለእናንተ ሰጣለሁኝ። ጌታ ስሙ ይባረክ። መንፈስ ቅዱስ እርዳን፣ በቃ እርዳን። እንደ ቤተሰብ ዛሬ ይሄ ቁስል አይንዳን፣ ባይ ዲፎልት አይልዳን። ጌታ ሆይ የፈለገ ጌታ ሆይ ኮምፕሌክስ ይሆን፣ የፈለገ አኪዩት ይሆን፣ የፈለገ እግዚአብሔር ሆይ በእውነት የፈለገው ደረጃ ይድረስ እግዚአብሔር ሆይ ይሄ ትራማ ጌታ ሆይ በቃ ቁጭ ብለን በመስማት እንደምንድን ጌታ ሆይ በማረፍ እንደምንድን አለ ይነግረናል። እግዚአብሔር የዘላለም አባት ሆይ በቃ ሁሌ እንደምንል በቃ ቁጭ እንበል፣ ልጅነታችንን እናቅ፣ ፖዚሽናችንን እንወቅ፣ የተሰጠንን ስልጣን እናቅ፣ መንፈሳዊን ዓለም እንወቅ፣ ቱላችንን እንሰብሰብ። ጌታ ሆይ የተጠቀሱልን ጥቅሶችን መዝሙራችን ሌላ፣ ጌታ ሆይ ኑሯችን ሌላ። እግዚአብሔር ሆይ አዲስ ነገር ማድረግ ልማድ ያለው ጌታ እኮ ዝማሪያችን ነው። ጌታ ሆይ አዲስ ነገር እንደምታደርግ እንኳን ማለዳችንን እንኳን በአዲስ ምሕረት እንደምንጀምር የምናስተዋል ጥቂቶች ነን። ጌታ ሆይ ዛሬ ለቤተሰብ ይሄ ማስተዋል ይምጣ ጌታ ሆይ፣ ይሄ ፈውስ ይምጣ ጌታ ሆይ። ዛሬ ጌታ ሆይ መመለስ ይሆንልን እግዚአብሔር ሆይ። ዛሬ የንስሐ ፍሬ ያለው ደግሞ ጌታ ሆይ ዮሐንስ እንዳለ እንግዲህ ንስሐ ከገባችሁ ለንስሐ የሚገባ ፍሬ አድርጎ እንዳለ ጌታ ሆይ ተመልሰን ንስሐ ገብተን ይቅር በለን ብለን እግዚአብሔር ሆይ ደግሞ የሚገባ ፍሬያማ ህይወት አረ ኢንቴንሽናል አድርገን ጌታ ማወቅ እንፈልግ ጌታ ሆይ። በተመሳሳይ መንገድ እየሄድን የእብደት ጉዟችንን ገታ እናደርገው እግዚአብሔር ሆይ። አይበጀንም እንበል እግዚአብሔር የዘላለም አባት ሆይ ስም ይባረክ። እናመሰግንሃለን። ቃሉን ከፈወሳቸው እንደሚል ይሄ ቃልህ ራሱ ክትክትክትክት እያደረገ ጌታ ሆይ ስላደቀቀው የሆነን ነገር እግዚአብሔር ሆይ እናመሰግንሃለን። በቃ በእውነት እኔ በዚህ ቃል ላይ 30 60 እናፍራ ራሱ አልልህም ጌታ ሆይ። በዚህ ቃል ላይ 100 እንድናፈራ እግዚአብሔር ሆይ እንድትረዳን the power, the potential of your word is like giving us 100-fold እግዚአብሔር ሆይ 100-fold ነው እኮ የቃልህ ብቃቱ ፖቴንሻሉ ጌታ ሆይ። የሚያፈራው መሬት እንኳን ነው እኮ 30 60 የሚያደርገው ጌታ ሆይ። ዛሬ ግን እንለምንሃለን 100 እጥፍ ይሄ ዘር በኢየሱስ ክርስቶስ ስም 100 እጥፍ እንዲያፈራ በጌታ በኢየሱስ ስም አይኖችን ክፈት እግዚአብሔር ሆይ። ትውልዱን በፍውጨት ጥራ፣ ልጆችን ጥራ፣ ባሎችን ጥራ፣ ሚስትን ጥራ፣ ቤተሰብን ጥራ። በቃ ይሄን ስትጠራ ቤተክርስቲያንን ጠርተሃል። ቤተሰብን ስትጠራ አገርን ጠርተሃል። ቤተሰብን ስትጠራ እግዚአብሔር ዓለምን ጠርተሃል፣ ምድርን ጠርተሃል። እግዚአብሔር ሆይ ቤተሰብ ይጠራ፣ በዚህ ድምፅ በማረፍ ድምፅ ይጠራ፣ አንተን በማስማት ድምፅ። በቃ እንመለስ፣ ወደ እልፍኛችን እንመለስ ጌታ ሆይ፣ ወደ ጸሎት ስፍራችን እንመለስ፣ ወደ ጓዳችን። አደባባይ ላይ ተሰተናል በወሬ እግዚአብሔር ሆይ፣ በነገር በአሉባልታ
ጌታ ሆይ በመካሰስ በመወነጃጀል እግዚአብሔር ሆይ ኤለራ አንተ ያለህበት ጋር ዛሬ መምጣት ጌታ ሆይ ኤለራ ባሽቲያ ጌታ ሆይ መጀመሪያ መንግስትህን መጀመሪያ ጽድቅህን መጀመሪያ ያንተን ነገር መጀመሪያ አንተን መስማት የሚል ቤተሰብ የሚል ልጅነት የሚል ጊዜ እንድትሰጠን አባት ሆይ በጌታ በኢየሱስ ክርስቶስ ስም ለእኔና ለወገኖቼ ጸልይኩኝ በተወደደው ልጅ በኢየሱስ ክርስቶስ ስም አሜን። ወገኖቼ ተባረኩ። ያለኝን መልእክት ጨርሻለሁ። ቀጥሉ።